6 ስቴዲየም ግንቦት 29 ማለት ነው። አብረን አንድ ላይ አርሰናልን ሴሌብሬት እናደርጋለን። ዛሬ የት እንዳለው አገምቱ። ሰላም እንዴት ናችሁ? ዛሬ የምገኘው ስዊት ቦክስ ነው ማለት ነው። ራሄል ጌት ውስጥ ወርክአውት እያደረገች ነው። ውስጥ ገብተን ታዲያ የተለያዩ ጥያቄዎችን እንሰጣታለን። ጅብ ደግሞ ስጦታ ማዘጋጅተንላታል፣ እሱን እንሰጣታለን። ታዲያ እስከዛ እናንተ ለ24 ሰዓት ብቻ ፈርስት ፌዝ 1000 ብር እየተሸጠ ስለሆነ ፈጥናችሁ ትኬቶቻችሁን በየትኛውም የአዋሽ ባንክ ቅርንጫፍና እንዲሁም ደግሞ በአዋሽ ብር ፕሮ መግዛት ትችላላችሁ። ወደ ውስጥ አብረን እንግባ። አሁን ራሄል ጋር ደርሰናል። አብረን እንግባ። ሰላም እንዴት ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? የመጀመሪያ ጥያቄያችንን እንግዲህ የአርሰናል ደጋፊ ነሽ ወይ በሚለው ጥያቄ ልጀምር። የአርሰናል ነሽ? ቀጣይ ሳምንት እንግዲህ ለአርሰናል ደጋፊዎች የተዘጋጀው ሻምፒዮንስ የተባለ ታሪካዊ ኮንሰርት አለ አይደለ? እዛ ላይ አንዱ ፐርፎርመር አንቺ ነሽ እና እንዴት ነሽ? ኤክሳይትድ ነሽ ወይ ምናምን ያለሽ ፊሊንግ እስቲ ንገሪኝ። በጣም ደስ ይላል። በመጀመሪያ ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። ትልቅ ድል ነው። ለስፖርት አፍቃሪያን በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። እኛ በቲቪ የምናየውን የአርሰናል ጨዋታ እንግዲህ በአካል አይተሽ ነበር አይደል አንቺ? እንዴት ነበር የሱስ ፊሊንግ ስንጠይቅሽ? በጣም ልዩ ስሜት ነው ያለው። በጣም ከምወዳቸው ቀኖች አንዱ ነው። በጣም ደስ የሚል ነው። ውስጥ ስትሆኚ ደግሞ በጣም ደስ ይላል። እና የምትዘፍኛቸው ዘፈኖች ታውቀዋል ወይስ ሚስጥር ናቸው? እንዴት ነው? እነሱም በቀን አይሻልም? ኮመንት ላይ አስቀምጡልን አይደል? እዛው አብረን እንዲመጡስ ኢንቫይት አድርጋቸው እንዳያመልጣቸው ማለት ነው። እንዳትቀሩ። ጁን 6 ስቴዲየም ግንቦት 29 ማለት ነው። አብረን አንድ ላይ አርሰናልን ሴሌብሬት እናደርጋለን። ቆንጆ ጊዜ ይኖረናል። ትኬቶቻችሁን ደግሞ ቀድማችሁ ግዙ። በአዋሽ ባንክ በሁሉም ብራንች እንዲሁም በአዋሽ ብር ፕሮ ሁላችሁም ቀድማችሁ ግዙ። እንዳትቀሩ አይቀርም። እሺ